ሰላም እንዴት ናችሁ? የዚህ የዩቲዩብ ቻናል ተከታታዮች በሙሉ ዛሬ ይዤላችሁ የመጣሁት ሰንሻይን ሪል ስቴት ከተባበሩት አደባባይ በላይ ነው ማለት ነው። አሜሪካ ሜዲካል ሴንተር ጎን ላይ ወይም ደግሞ ከባድሜ ፊት ለፊት ማለት ነው። ባድሜ የሚባለው ሰፈር ፊት ለፊት ላይ ያለው ነው። ከዚህ በፊት እንደነገርኳችሁ እንግዲህ በጣም ገራሚ የሚባል ግቢ አለ እዚህ ሰንሻይን የሚባል ብያችኋለሁ። ይህ ግቢ እንግዲህ ስለ ግቢው አንዳንድ ነገር ልበላችሁ፣ ስለ ሽያጭ፣ ስለ ኪራይ አንዳንድ ነገር ልበላችሁ እና ባላችሁበት ቦታ ሁናችሁ ስለ ሰፈሩ ትረዳላችሁ ብዬ በማሰብ ነው። እዚህ ሰፈር እንግዲህ ምንድነው አቅም ያለው ሰው ነው እዚህ ሰፈር መከራየትም መግዛትም የሚችለው። ሁሉም ነገር ሴኩሪቲው ደስ የሚል ነው። ጥበቃ ጥንቅቅ ያለ ጥበቃ ያለበት በካሜራ የተከበበ ሰፈር ነው። እዚህ ግቢ ስትገቡ ራሱ ተፈትሻችሁ መታወቂያ አስይዛችሁ ነው የምትገቡት። ግቢው እንደምታዩት በጣም ያምራል። ፕላስ ዋን ቤቶች 500 ካሬ 300 ካሬ ነው ያሉበት። ኪራይ እዚህ ሰፈር ስናወራ 300 ካሬዎች ከ100,000 ጀምሮ 500 ካሬዎችም አሉ። ከ100,000 ጀምሮ አለ። ገስት ሃውስ ከ350,000 እስከ 450,000 ድረስ ነው ገስት ሃውሶች ማለት ነው። ሽያጭ ስናወራ ከ100 ሚሊዮን ጀምሮ እስከ 150 ሚሊዮን አለ ማለት ነው። በጣም ነው የሚያምረው። ውስጥ ለውስጡ እንደምታዩት በአስፓልት እየተሰራ ነው። እዚሁ ደግሞ መሰረተ ልማቱ ደግሞ አሜሪካ ሜዲካል ሆስፒታል በጣም ሰፊ ሱፐር ማርኬት አለ። በጣም ነው የሚያምረው። መኪኖች ውስጥ ላይ ቢያድሩም ከግቢያችሁ ብታሳድሩም ምንም ስለ ታች እግር ምንም የሌለበት ምንም ነገር ይመጣል ብላችሁ የማታስቡበት፣ ልጆቻችሁ ከውጭ ቢዝናኑ ከውጭ ኳስ ቢጫወቱ ምንም ነገር ይመጣባቸዋል ብላችሁ የማታስቡበት ግቢ ነው። በጣም ነው ደስ የሚል። እዚህ ግቢ እንግዲህ ባላችሁበት ቦታ ሁናችሁ ዲያስፖራዎች ይህን ቦታ እንግዲህ ሰፈሩን በደንብ ጠንቅቃችሁ አውቃችሁታል ማለት ነው። መከራየትም መግዛትም የምትፈልጉ ካላችሁ ከደላላ ጋር ኮንታክት እናደርጋችኋለን። ስለዚህ ሰፈር በደንብ ጠንቅቃችሁ ታውቃላችሁ ብዬ አስባለሁ። ባለኝ መረጃ ይህን ቻናል እንግዲህ እንደዚህ አይነት ቦታዎችን ሰፈሮችን በደንብ እንድናሳያችሁ እንድናስጎበኛችሁ ቻናሉ ይጠቅማችኋል። ሰብስክራይብ፣ ሼር፣ ላይክ በማድረግ ኮሜንትም ጻፉልኝ። አመሰግናለሁ።